ከመምህሩ የሚማር መገኛውን በእግዚአብሔር ያደረገ በጸሎት የታወቀ ህብረትን የሚወድ በጸሎት የሚተጋ በህይወት የሚኖር ሕያው ትውልድ። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም ደግሞ የሕያው ትውልድ ቤተሰቦች እንደምን አላችሁ? እግዚአብሔር አምላክ ስም ለዘላለም የተመሰገነ ይሁን። እንደምን ከርማችኋል? ሁሉ ሰላም፣ ሁሉ መልካም። ጌታ ስሙ የተባረከ ይሁን። እኔ ወንድማችሁ ሰላም ነኝ። የረዳን ያገዘን እግዚአብሔር ስሙ የተመሰገነ ይሁን። እንደተለመደው ዛሬም ጌታ በተናገረኝ ቃል በልቤ ወዳለው ሐሳብ ወደ እናንተ መጥቻለሁ። ዛሬም ደግሞ የእግዚአብሔርን ሐሳብ እንከፋፈላለን። ጌታ ኢየሱስ ክርስቶስ ይረዳናል። በዚህ ቻናል ላይ ቤተሰብ ያሉናችሁ ሰዎች ቤተሰብ እንድትሆኑ ሰብስክራይብ እያደረጋችሁ ኮሜንት እያደረጋችሁ እንድታግዙኝ እንድትረዱኝ ደግሞ በጌታ ፍቅር እጠይቃለሁ። የጌታ አምላካችን ስም የተባረከ ይሁን። ዛሬ ያለመታዘዝ መዘዝ በሚል ሐሳብ እንነጋገራለን። መጽሐፍ ቅዱስ በዘፍጥረት ምዕራፍ 3 ላይ ያለውን ክፍል እናንብብና የእግዚአብሔርን ሐሳብ እንከፋፈላለን። እንደዚህ አነባለሁ በጌታ በኢየሱስ ክርስቶስ። እባብ እግዚአብሔር አምላክ ከፈጠራቸው የዱር አራዊት ሁሉ ተንኮለኛ ነበረ። ሴቲቱንም በእርግጥ እግዚአብሔር በአትክልቱ ስፍራ ካለው ዛፎች ከማንኛቸውም እንዳትበሉ ብሏልን? አላት። ከሴቲቱም እባቡን እንዲህ አለችው፣ በአትክልት ስፍራ ካሉት ዛፎች ፍሬ መብላት እንችላለን፣ ነገር ግን እግዚአብሔር በአትክልቱ ስፍራ መካከል የሚገኝ ዛፍ ፍሬ እንዳትበሉ እንዳትነኩትም አለበለዚያ ትሞታላችሁ ብሏል። እባብም ሴቲቱን እንዲህ አላት፣ መሞት እንኳ አትሞቱም። ከፍሬው በበላችሁ ጊዜ ዓይናችሁ እንደሚከፈትና መልካምና ክፉን በማወቅ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው። ሴቲቱም ዛፉ ፍሬ ለመብላት መልካም፣ ለዓይን የሚያስደስትና ጥበብንም ለማግኘት የሚያጓጓ እንደሆነ ባየች ጊዜ ከፍሬው ወስዳ በላች። ከእርሷም ጋር ለነበረው ለባሏ ሰጠችው፣ እርሱም በላ። የሁለቱም ዓይኖች ተከፈቱ፣ እርቃናቸውንም መሆናቸውን ተገነዘቡ። ስለዚህ የበለስ ቅጠል ሰፍተው አገለደሙ። መሸትሸት ሲል እግዚአብሔር አምላክ በአትክልቱ ስፍራ ሲመላለስ አዳምና ሔዋን ድምፁን ሰምተው እግዚአብሔር አምላክ ፊት በዛፎች መካከል ተሸሸጉ። እግዚአብሔር አምላክ ግን አዳምን ጠርቶ የት ነህ አለው። አዳም ድምፅህን በአትክልቱ ስፍራ ሰማሁ፣ ራቁቴን ስለሆኑ ፈራሁ ተሸሸኩም ብሎ መለሰ። እግዚአብሔር ራቁትህን መሆንህን ማን ነገረህ? ከእርሱ እንዳትበላ ብዬ ካዘዝኩ ዛፍ በላህን? አለው እያለ የእግዚአብሔር ቃል ይናገራል። ዛሬ እንግዲህ ሁላችሁም አብዛኛው ሰው ይህንን የእግዚአብሔር ቃል ክፍል ወይም ደግሞ ይህንን ታሪክ ያውቃል ብዬ ተስፋ አደርጋለሁ። ነገር ግን በዚህ የእግዚአብሔር ቃል ክፍል ላይ እግዚአብሔር አምላክ የፈጠረውን ሰው በኤደን ገነት እንዳኖረው ምዕራፍ 2 ላይ ተዘግቦ እናገኛለን። ምዕራፍ 1 ሰው እንዴት እንደተፈጠረ ሲናገር ራፍሊ ያወራና ምዕራፍ 2 ላይ ደግሞ በዝርዝር ይነግረናል። ምዕራፍ 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን እንደፈጠረ ፍጥረታትን ሁሉ በምድር የሚንቀሳቀሱትን ሁሉ እንደፈጠራቸው እንመለከታለን። ምዕራፍ 1 ቁጥር 26 ጀምረን ስንመለከት ደግሞ እግዚአብሔር ሰውን ፈጠረ፣ ሴትና ወንድ አድርጎ ፈጠራቸው ይለናል። ምዕራፍ 2 ላይ ስትመጡ ግን ሰውን እንዴት እንደፈጠረ በዝርዝር ያወራል። በዝርዝር ከየት እንደፈጠረው እግዚአብሔር አምላክ ሴቲቷን ከየት እንደፈጠራት ወንዱን ከየት እንደፈጠረውና ሰውን ከአፈር እግዚአብሔር አበጀው፣ ከአፈር እግዚአብሔር ሰራው። እግዚአብሔር ከፍጥረታት መካከል በእጁ የነካውና በእጁ ዳሶ በእጁ ዳብሶ የሰራው ፍጥረት ቢኖር የሰው ልጅ ነው። እግዚአብሔር እንደ መልኩና እንደ አምሳሉ የፈጠረው ፍጥረት ቢኖር የሰው ልጅ ብቻ ነው። ስለዚህም እግዚአብሔር የሰው ልጅ እጅግ አድርጎ ይወዳል። ለምን ካላችሁ እንደራሱ እንደ ምሳሌው አድርጎ ስለሰራ። ከዛ በኋላ ነው እግዚአብሔር የሕይወትን እስትንፋስ እፍ ብሎበት የሰው ልጅ ሕያው ብሎ እንደቆመ ሕያው ሆኖ መኖር እንደጀመረ እንመለከታለን። ሔዋንም ከአዳም አጥንት እንደወጣች እግዚአብሔርም ሰው ብቻውን ይሆን ዘንድ መልካም አይደለም እንዳለ ምዕራፍ 2 ላይ እናገኛለን።
እንግዲህ ምዕራፍ 2 ወይም ደግሞ ያድርጉ ብሎ ያዘዛቸው ነገር ነበረ። እሱንም ምዕራፍ 3 ላይ መተን ስንመለከት ሔዋን ከእባቡ ጋር ትጫወታለች ወይም ደግሞ ከዳቢሎስ ጋር ስትጫወተው እንመለከታለን። እግዚአብሔር በኤደን ገነት መካከል ካቆማቸው የመብል ዛፎች መካከል ይሄንን የእውቀት የሚያስገኘውን ዛፍ ፍሬ እንዳትበሉት እንዳትነኩት፣ ይህንን በነካችሁትና በበላችሁት ጊዜ ሞትን ትሞታላችሁ ብሎ እንደነገራቸው እንመለከታለን። እግዚአብሔር አምላክ ያዘዛቸውን ትእዛዝ የነገራቸውን ነገር አዳምና ሔዋን አልሰሙም። ምዕራፍ 3 ላይ አዳምና ሔዋን እግዚአብሔርን ማዳመጥ አልቻሉም። ሔዋን እግዚአብሔር ከነገራት ነገር ይልቅ እባቡ የነገራትን ነገር አመነች። እባቡ የነገራትን ነገር መረጠች። እባቡ ያጫወታትን ነገር መረጠች። እግዚአብሔር አትንኪ ሞትን ትሞቻለሽ ቢላትም እንኳን እባቡ ኖ እንደ እግዚአብሔር ነው የምትሆኙ ሞትን አትሞቺም ብሎ በነገራት በዛ ነገር ላይ ሔዋን ልቧን ጥላ ነበረ። የሚገርም ነው። ያ ብቻ አይደለም። ለራሷ ከበላች በኋላ ሄዳ ለባሏ ሰጠችው፣ እርሱም በላ፣ የሁለቱም ዓይኖች ተከፈቱ ይላል። የሁለቱም ዓይኖች ተከፈቱ። ከዛ በኋላ ለራሳቸው አፍረተ ስጋቸውን የሚሸፍኑበትን ቅጠል አበጅተው እርስ በርሳቸው ገመናቸውን ተሸፋፈኑ፣ ተደባበቁ። ከዛ በመቀጠል ደግሞ እግዚአብሔርን ድምፅ ሲሰሙ በዛፎች መካከል እግዚአብሔርን ለመደበቅ ሞከሩ። የሚገርማችሁ ነገር አዳምና ሔዋን የተሳሱት ስህተት የመጀመሪያው የእግዚአብሔርን ትእዛዝ አለመስማታቸው፣ እግዚአብሔርን አለማዳመጣቸው፣ በሁለተኛ ሲቀጥል ድካማቸውን እርስ በርሳቸው መሸፋፈናቸው፣ መደባበቃቸው ነው። ሶስተኛው እግዚአብሔርን መደበቅ መሞከራቸው ነው። አራተኛ ደግሞ ኃጢአታቸውን ማሳበባቸው ነው። አንዱ ላይ ኃጢአቱን አሳበበ። ላምብብ ቁጥር 12 ላይ እንደዚህ ይላል። ምዕራፍ 3 አዳምም ይቺ ከኔ ጋር እንድትኖር የሰጠኝ ሴት እርሷ ከዛፉ ፍሬ ሰጠችኝና በላሁ አለ። እግዚአብሔር አምላክ ሴቲቱን ይህ ያደረግሽው ምንድን ነው አላት። እርሷም እባብ አሳሳተኝና በላሁ አለች። አያችሁ፣ ሔዋን ወደ እባቡ፣ አዳም ወደ ሔዋን ኃጢአታቸውን ያሳብባሉ። የሚገርማችሁ ነገር አሁንም ያለን ሰዎች እንደዛው ሰበበኞች ነን። በመጀመሪያ ኃጢአታችንን መደበቅ እንፈልጋለን። በደላችንን ያጠፋነውን ጥፋት ከሰዎች ማሸሽን እንመርጣለን፣ እንደብቃለን። ብዙ ነገሮቻችን የተደበቁ ናቸው፣ እንደብቃለን። ከሰውን ብቻ አይደለም ከእግዚአብሔርን ለመደበቅ ደግሞ እንሞክራለን። መደበቅ ካልቻለን ምናልባት ከተያዝን ደግሞ ያንን ያደረግነውን ነገር መደበቅ ካልቻለንና ከተያዝን የምናደርገው ነገር ምንድነው? ማሳበብ ነው። አዎ አጥፍቻለሁ፣ አዎ በድያለሁ ሳይሆን ያደረኩት ነገር ከእንዲህ የተነሳ ነው፣ እሱ ነው እንደዚህ ያደረገኝ፣ እንትና ነው እንደዚህ ያደረገኝ፣ እንደዚህ እንዳደርግ ያደረገኝ እንትና ነው እንጂ እኔ ንጹህ ነኝ እንላለን። አዳምና ሔዋን አሳበቡ። አዳም በሚስቱ ላይ፣ ሔዋንም በእባቡ ላይ። ይህ ማሳበባቸው ግን ከእግዚአብሔር ቁጣ፣ ከእግዚአብሔር ትእዛዝ፣ ከእግዚአብሔር ቅጣት አልታደጋቸውም። አጥፍቻለሁ አላሉም። በድያለሁ ይቅር በለን አላሉም። እግዚአብሔር ግን ተቆጣ። ስለዚህ እግዚአብሔር አምላክ አዳምና ሔዋንን አባረራቸው፣ ከኤደን ገነት አስወጣቸው። እግዚአብሔር ረገማቸው። እባብን ረገመው፣ ሔዋንን ረገማት። የአዳምን ላንብብላችሁ። አዳምንም እንዲህ አለው፣ ሚስትህን ቃል ሰምተህ ከእርሷ አትብላ ብዬ ካዘዝኩ ዛፍ በልተሃልና ከአንተ የተነሳ ምድር የተረገመች ትሁን።
በሕይወት ዘመንህ ምግብህን ጥረህ ግረህ ከእርሷ ታገኛለህ። ምድርም እሾህና አሜኬላ ታበቅልብሃለች፣ ከቡቃያዋም ትበላለህ። ከምድር ስለተገኘ ወደ መጣህበት መሬት እስክትመለስ ድረስ እንጀራህን በፊትህ ትበላለህ፣ አፈር ነህና ወደ አፈር ትመለሳለህ ይላል። አያችሁ፣ እግዚአብሔር መጀመሪያ አዳምን ሲሰራው ለሞት አልነበረም፣ ለሕይወት ጠርቶት ነበረ። ነገር ግን አዳምን ይህንን በነካ ጊዜ ሞትን ትሞታለህ ብሎት ነበረ። አዳም የሞተው ሁለት ሞትን ነው። አዳም በስጋ ሟች ሆኖ ተፈረደበት። አፈር ነህና ወደ አፈር ትመለሳለህ አለው እግዚአብሔር በቀጠረለትና በወሰነለት ቀን። ሌላኛው የዘላለምን ሞት ከእግዚአብሔር ጋር ያለውን ሕይወት እግዚአብሔር አቋረጠበት። መንፈሳዊ ሞትን ሞተ። አዳም የሱ ስህተት ለዓለም በቃ፣ ለምድር በቃ። ምድር የተረገመችው ከአዳም የተነሳ ነው። ከአዳም የተነሳ ምድር ተረገመች። ስለዚህ እግዚአብሔር ከኤደን ገነት አዳምንና ሔዋንን አባረራቸው። ያለመታዘዝ ውጤቱ ይሄ ነው። ልክ እንደ አዳምና እንደ ሔዋን የምትሸሽጉትና የምትደብቁት ኃጢአት ዛሬ የለም። የኃጢአት ውጤት፣ እግዚአብሔርን አለመታዘዝ ውጤት ዛሬም እግዚአብሔርን ያስቆጣዋል። አለመታዘዝ ዛሬም እግዚአብሔርን ያስቆጣዋል። የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ነው። ዛሬም በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይገለጣል። ስለዚህ ዛሬ የለቅሶ ቀን ይሁንላችሁ። ዛሬ የእንባ ቀን ይሁንላችሁ። ዛሬ እድል አላችሁ። ዛሬ ወደ እግዚአብሔር ተመለሱ። ዛሬ አልቅሱ። ዛሬ ብታለቅሱ የሚሰማችሁ ሕያው አምላክ አለ። እመለሳለሁ፣ መልሰኝ፣ አጥፍቻለሁ፣ ይቅር በለኝ፣ ጌታ ሆይ በድዬሃለሁ ብላችሁ በደላችሁን ብትናገሩ፣ ማጥፋታችሁን አውቃችሁ በእግሩ ስር ብትወድቁ፣ ከአቤል ይልቅ የታመነ ከአቤል ይልቅ የሚጮህ ቅዱስ ደም አለ ዛሬ። ስለኔና ስለናንተ የታረደ፣ ስለኔና ስለናንተ የተዋረደ፣ ስለኔና ስለናንተ በቀራንዮ መስቀል ላይ የፈሰሰ ቅዱስ ደም አለ ዛሬ። ስላንቺና ስለኔ የሚጮህ ስለኛ የሚማልድ ሃሌሉያ ቅዱስ ደም አለ። ዛሬም እየታመነ ነው። ዛሬም ብትመለሱ እግዚአብሔር ወደ ራሱ ይመልሳችኋል። ዛሬም ብትመለሱ፣ ወደ እሱ ብትመለሱ እግዚአብሔር የርኅራኄ አምላክ ነው። እግዚአብሔር መሐሪና ይቅር ባይ አምላክ፣ ለቁጣው የዘገየ ፍቅሩም የበዛ ነው። ሃሌሉያ። ስለዚህ ወደ እግዚአብሔር ተመለሱ። ስለዚህ ወደ እግዚአብሔር ሐሳብ ተመለሱ። ዛሬ አልቅሳችሁ ተመለሱ። ዛሬ በእንባ ተመለሱ። ዛሬ እድል አለ። አንድ ቀን ግን ትመጣለች። አልቅሳችሁ የማትሰሙበት፣ ብላችሁ ጮኻችሁ ጩኸታችሁ የማይደመጥበት አንድ ሌሊት ትመጣለች። አንድ ምሽት ትመጣለች። እሷም ድንገት ትመጣለች። ስለዚህ ያቺ ቀን ሳትመጣ፣ የጩኸት ቀን የለቅሶ ቀን ሳትመጣ ዛሬ ወደ እግዚአብሔር ተመለሱ። ዛሬ ወደ አባታችሁ ወደ ፈጣሪያችሁ ተመለሱ። ኢየሱስ ክርስቶስ እውነት ነው። ኢየሱስ ክርስቶስ መንገድ ነው። ሕይወትና ሰላም ያለው በኢየሱስ በማመን ነው። እረፍት ይሆንሃል። ወዳጅ ይሆንሃል። አባትና እናት ይሆንሃል። ወደዚህ ጌታ ተጠጋ። ዛሬም እሱ የፍቅር አምላክ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ ኢየሱስ ዘመናችሁን ይባርክ። ስለዚህ ዛሬም እድል አለ። ዛሬም እግዚአብሔርን ይህንን ድምፅ ባትሰማ፣ የእግዚአብሔርን ድምፅ ሰምተህ ወደ እግዚአብሔር ባትመለስ፣ ምንም አይነት ምክንያት፣ ምንም አይነት ሰበብ ከእግዚአብሔር ቤት ሊያወጣት አይገባም። ምንም አይነት ምክንያትና ሰበብ ከእግዚአብሔር ፍቅር ሊለይህ አይችልም። ምክንያት መደርደር አትችልም። ኢየሱስ ይወድሃል። ኢየሱስ ይወድሻል። ስለዚህ ወደ እግዚአብሔር እንመለስ። ወደ እግዚአብሔር ወደ ፍቅሩ ጉያ እንመለስ። ጌታ ዘመናችሁን ይባርክ። እወዳችኋለሁ። እግዚአብሔር አምላክ ዘመንና ጊዜን ከጨመረልን
ሌላ ቀንም እንገናኛለን። ተባረኩልኝ። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ሕይወታችሁን ያለምልም። እወዳችኋለሁ። ሰላማችሁ ይብዛ።